ከ5 ዓመት በፊት በዚህ በረሃ ላይ ይህ የምድር ላይ ገነት ይገነባል ብሎ ያሰበ ሰው አልነበረም። ሶፍ ዑመር ሌክዠሪ ሎጅ ለተከታታይ 3 ክፍሎች ይህንን በመገንባት ላይ ያለውን እጅግ በጣም ዘመናዊና ቅንጡ ሎጅ የምንጎበኝ ይሆናል። የባሌ ልጆችና የባሌ ወዳጆች ይህንን የቲክቶክ አካውንት ላይክ፣ ሪፖስት እንዲሁም የፕላስ ምልክቷን በመንካት ቤተሰብ ትሆኑ ዘንድ በትህትና እየጠየቅኩኝ ክቡር ጠቅላይ ሚኒስትር የልማት አይኖትን ወደ ባሌ በማዞሮትና የተረሳውን የባሌን ህዝብና ምድር በማስታወሶት በሰላም ወዳዱና እንግዳ ተቀባዩ የባሌ ህዝብ ስም ላመሰግን እወዳለሁ። የዚህ ሎጅ ግንባታ ዋነኛ ዓላማ ሶፍ ዑመር ዋሻን ለመጎብኘት ለሚመጡ ጎብኚዎች ደረጃውን የጠበቀ ማረፊያና መዝናኛ መፍጠር፣ ከዚህም ባለፈ ሶፍ ዑመር ዋሻ ጋር በማጣመር የቱሪስት ፍሰትን መጨመር ነው። ይህ ደረጃውን የጠበቀ ዘመናዊ ሎጅ በጠቅላይ ሚኒስትሩ የቅርብ ክትትል እየተገነባ ያለ ሲሆን በዋነኛነትም ቻይኖች እንዲሁም የሀገር ውስጥ ባለሙያዎች በግንባታው ላይ እየተሳተፉ ይገኛሉ። ግንባታውም ያለምንም መዘናጋት ለ24 ሰዓት በመገንባት ላይ ይገኛል። በአሁኑ ጊዜም የመጀመሪያው ዙር ግንባታ የተጠናቀቀ ሲሆን ቀሪውም በከባድ ፍጥነት በመቀላጠፍ ላይ ይገኛል። ሶፍ ዑመር ሌክዠሪ ሎጅ ክፍል 2 በግንባታው ላይ በመሳተፍ ላይ ያሉ ቻይናውያንም ነገ ይህ ዕድል አይገኝም በሚመስል መልኩ እዚህ ቦታ ላይ የጋብቻ ፕሮግራማቸውን ያከናወኑ ሲሆን ለሙሽሮቹም የአብርሃምና ሳራ ጋብቻን እየተመኘው ይህንን ቦታ መጎብኘታችንን እንቀጥላለን። የዚህ ሌክዠሪ ሎጅ ግንባታ በሰፊ መሬት ላይ ያረፈ በመሆኑ በእግር ተጎብኝቶም የሚያልቅ አይደለም። ለዚህም ይመስላል በውስጡ ውብ የሆነ የአስፓልት መንገድ መኖሩ። ይህንን ቅንጡ ሎጅ ማዶ ከሚታየው የሶፍ ዑመር ዋሻ የላይኛው ክፍል ላይ ለመገኘትና ለመጎብኘት ላሻ ጎብኚ ከወደ ሲንጋፖር በቴሌቪዥን መስኮት ያየናቸው ትንንሽ በተወጠረ ገመድ ላይ የሚሽከረከሩ ተሽከርካሪዎችን እንደ ትራንስፖርት አማራጭም የታሰበ ሲሆን የኛዋ ባሌ ሲንጋፖር መሰለች ብንል። ሶፍ ዑመር ሌክዠሪ ሎጅ ክፍል 3 ሶፍ ዑመር ቅንጡ እንግዳ ማረፊያዎችና አጠቃላይ ሎጁ የሚገኝበትን አሁናዊ ሁኔታ ባለፈው 2 ክፍሎች ለመጎብኘት ችለን ነበር። ዛሬ ደግሞ ከማረፊያ ቦታው ወደ ሶፍ ዑመር ዋሻ ሊያጓጉዞ ስለተዘጋጀው ባቡር ትንሽ የምንሎት ይሆናል። የሶፍ ዑመር ቅንጡ ሎጅ ማረፊያ የተሰራው ከሶፍ ዑመር ዋሻ በጥቂት ኪሎ ሜትር ርቀት ላይ ሲሆን ማረፊያውን በዚህ ሎጅ አድርገው መዳረሻውን ደግሞ ዋሻው ላደረጉ ጎብኚዎች በጉዞ ደስተኛ የሆኑና ሁሉ ነገሩ በምቾትና በአማራጭ የተሞላ ይሆን ዘንድ ይህ የምትመለከቱት የባቡር ትራንስፖርት ተዘጋጅቶ ይጠብቆታል። የመጀመሪያውን የሙከራና ወቅታዊ ሁኔታን ለመገምገም በሚመስል መልኩ ይህ ባቡር የመጀመሪያውን ጉዞ ጠቅላይ ሚኒስትሩ በሚገኙበት ያደረገ ሲሆን ባቡሩ ወትሮ እንደምናውቅ